የስልካችሁ ካሜራ አሪፍ ባይሆንም በካፕከት ብቻ እንዴት ቪዲዮአችሁን በፕሮፌሽናል ካሜራ እንደተቀረጸ ማድረግ እንደምትችሉ በዚህ ቪዲዮ አሳያችኋለሁ። ወደ ቪዲዮ ከመሄዳችን በፊት ግን ለዚህ ቻናል አዲስ ከሆናችሁ ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ በማድረግ ጀምሩት። ወደ ቪዲዮ በመጀመሪያ የምናደርገው ወደ ካፕከት እንገባለን ማለት ነው። ወደ ካፕከት ከገባን በኋላ ኒው ቪዲዮ የሚለውን አንዴ ክሊክ እናደርጋለን። ከላይ ያለው ኒው ቪዲዮ የሚለውን አንዴ ክሊክ እናደርገውና እዚህ ላይ እናንተ የምትፈልጉትን ቪዲዮ ትመርጣላችሁ ማለት ነው። እናንተ ያዘጋጃችሁትን ቪዲዮ እዚህ ላይ ትመርጣላችሁ። ያው እኔ ይሄን ቪዲዮ መርጣለሁ። እዚህ ላይ ኔክስት የሚለውን ነካና የምፈልገውን ቪዲዮ ከመረጥኩ በኋላ እንደምታዩት ወደዚህ ነው የሚወስዳችሁ። ከዛ እዚህ ላይ ምን እናደርጋለን? ትንሽ ቪዲዮውን ዙም እናደርገዋለን ማለት ነው። ቪዲዮውን ትንሽ እናስተካክለዋለን፣ ዙም እናደርገዋለን። ይህ የሚያስፈልገውን ቦታ እናወጣዋለን ማለት ነው። እንደዚህ አድርጋችሁ ዙም ታደርጉታላችሁ። ቪዲዮውን አንዴ ክሊክ ታደርጉትና ከዛ እንደዚህ አድርጋችሁ ዙም ታደርጉታላችሁ ማለት ነው። እንደምታዩት እንደዚህ አድርጋችሁ ታስተካክሉታላችሁ። ከዛ ምን እናደርጋለን? አሁን አንዴ ቪዲዮውን ክሊክ እናደርገውና ከታች ያለው ማለት ነው ቪዲዮውን አንዴ ክሊክ እናደርገዋለን። ከዛ ከታች ያለውን ወደ ጎን እናደርጋለን። ከታች ያሉት እዚህ ላይ አድጀስት የሚለውን እንደምታዩት አድጀስት የሚለውን እሱን ክሊክ እናደርግና እሱን ክሊክ ካደረጋችሁ በኋላ እዚህ ብራይትነስ የሚለውን እንገባለን ማለት ነው። ወደ ብራይትነስ የሚለውን ብራይትነሱን ስንት እናደርገዋለን? 8 እናደርገዋለን ማለት ነው። በጣም ነጭ እንዳይሆን ቪዲዮ ማለት ነው። 8 ታደርጉታላችሁ ብራይትነሱን። ከዛ ኮንትራስት የሚለውን እሱን ደግሞ 18 እናደርገዋለን፣ በጣም እንዳይበዛ ማለት ነው። እንደዚህ አድርጋችሁ 18 ታደርጉታላችሁ ማለት ነው። ያው እናንተ እንደ ቪዲዮአችሁ ማለት ነው፣ ቪዲዮአችሁን እያያችሁት። ከዛ ምን እናደርጋለን? ሳቹሬሽን የሚለውን እሱን ክሊክ እናደርግና 10 እናደርገዋለን። ይህ በጣም ከበዛ ቢጫ ነገር ነው የሚሆነው። ይሄንን 10 እናደርገዋለን ማለት ነው። እንደዚህ 10 እናደርጋለን። ከዛ ከጎን ያለው ሻርፐን የሚለውን እሱን አንዴ ክሊክ እናደርገውና እሱን ደግሞ 20 እናደርገዋለን። ያው እዚህ 20 እናደርገዋለን ማለት ነው። እንደዚህ አድርጋችሁ ታስተካክሉታላችሁ። ከዛ ከነዚህ ወደ ጎን እናደርገውና ቴምፕ የሚለውን እሱን አንዴ እንጫነውና እሱን 5 እናደርገዋለን፣ በጣም እንዳይበዛ ማለት ነው። 5 እናደርገዋለን ይሄኛው። እንደዚህ አድርጋችሁ ማለት ነው። ከዛ እዚህ ላይ አድጀስት ላይ ጨርሰናል ማለት ነው። ምን እናደርጋለን? ከላይ ያለው የራይት ምልክቱን እንጫነውና እንደዚህ አድርገን እናስተካክለዋለን ማለት ነው። ከዛ ምን እናደርጋለን? አንዴ ቪዲዮውን እንጫነውና ከታች ፊልተር የሚል እንፈልጋለን ማለት ነው። ከታች ያሉት እዚህ ላይ ፊልተር የሚለውን አንዴ እንጫነዋለን፣ ይሄኛው ማለት ነው። ከዛ እዚህ ምን እናደርጋለን? ሰርች ማድረጊያው ላይ እንገባና ሶፍት ፎከስ የሚለውን እንደዚህ ሶፍት ፎከስ ብለን ሰርች እናደርጋለን። ያው እዚህ ላይ ሶፍት ፎከስ የሚሉት ብዙ አሉ ማለት ነው። ፎከስ የሚሉት ሁለተኛው ላይ ነው የምናደርገው። ይህ ሁለተኛው ፎከስ የሚለውን እሱ እናደርጋለን። ያው እዚህ ላይ ከታች እናስተካክለዋለን። እዚህ ላይ 50 እናደርገዋለን ማለት ነው። ያው እንደ ቪዲዮአችሁ ማለት ነው። በጣም ብርሃን ካለው ላይት ካለው እንደዚህ አድርጋችሁ 50 እናደርገዋለን። ይሄኛው እንደዚህ 50 እናደርገዋለን ማለት ነው። ከዛ ምን እናደርጋለን? ካንስል እንለውና ራይት እንለዋለን ማለት ነው። ከዛ ምን እናደርጋለን? ወደ ኢፌክት እንገባና ኢፌክት የሚለውን ሶፍት ብለር የሚለውን ሰርች እናደርጋለን። ሶፍት ብለር የሚለውን ሰርች እናደርጋለን። ከታች ኢፌክት የሚለውን መርጠን እዚህ ላይ እንደምታዩት ይህ ሶፍት ብለር የሚለውን ከነካን በኋላ አድጀስት የሚለውን እንገባለን ማለት ነው። ወደ አድጀስት የሚለውን
አድጀስት የሚለው ከተጫነው በኋላ እዚህ ላይ እናስተካክላለን ማለት ነው። የግለው የሚለውን ትንሽ እንቀንሰዋለን 30 አካባቢ እናደርገዋለን። ያው እንደዚህ አድርጋችሁ ማለት ነው። ኢንተንሲቲው ደግሞ ትንሽ ከሱ ጨመር እናደርገዋለን ትንሽ 50 እናደርገዋለን ማለት ነው። እንደዚህ አድርገን እናስተካክላለን። ከዛ አንዴ ይሄኛውን ነካውና ራይት እንለዋለን ማለት ነው። ከታች እንደዚህ እንደምታዩት እሷን አንዴ እናነካትና እቺ ሰማያዊ እንትኗን ይሄንን ሙሉ እስከ ቪዲዮአችን ሙሉ እናደርገዋለን። ከዛ እንደዚህ ይሄኛው ካፕከት ሎጎ እንዳይገባ እንትን እናደርገውና እዚህ እንቆርጠውና ከላይ ያለው 10 ከ80 አድርገን ኤክስፖርት እናደርገዋለን ማለት ነው። 10 ከ80 የሚለውን አንዴ ሙሉ እናደርገውና ኤክስፖርት የሚለውን እንጫናለን።